ሰላም ሰላም፣ ውድና የተከበራችሁ የዓለም ኢትዮጵያ ተከታታዮች በያላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ ከጀው እያላችኋለሁ። ዛሬ የመጣሁት እንግዲህ ይወድላችሁ ማለት ነው። ዛሬ ስጋ ነው፣ ለሐም ማለት ነው። ለሐም የሮመዳን ለሐም ይዤ ነው የመጣሁት ማለት ነው። ትላችሁ ይሄንን ይመስላል ማለት ነው። ስጋው ጮማ ነው፣ አያምርም? ትላችሁ ማለት ነው። ትኩስ ነው። የበግ ነው ማለት ነው። የበግ ነው ማለት ነው ውዶችዬ። እና ይሄንን ይመስላል። አሁን ከኪስ ዘርግቼው ነው በነገራችን ላይ ማለት ነው። አሁን ልቆጣጠር ነው ማለት ነው። እንግዲህ አሁን ይሄንን እዚህ እንትን አለኝ ጨውና ኮርኩም ማለት ነው። ወይንም ኮርኩም አረበኛ ነው፣ እርድ ነው የሚባለው። በእኛ እርድ ነው። አዎ እርድ ነው። ስለዚህ እንግዲህ ጨው ነው ማለት ነው። ይሄንን እነሰንስበታለሁ ውዶችዬ እላችኋለሁኝ። ቀልቀል ላድርገውና እንደዚህ አድርጌ ኦኬ ወጥላችሁ ይሄንን ጨውና ኮርኮም ነው እለውሰዋለሁ ማለት ነው። እስኪ በጣም ብዙ አልፈልግም ማለት ነው። የአንድ እጅ ነገር ግን ማለት ነው። ይሄ በደንብ አልከተከተውም። ወጥላችሁ ይሄንን እንደዚህ አድርጌ ጨውና እንትን አዋህደዋለሁ። የአንድ እጅ ስራ ነው ማለት ነው። ምን ትላላችሁ? እንደዚህ ድብልቅልቅ አድርገን ይሁን አይበላሽም። እርድና ጨው ሲሆን ጥሩ ነው ማለት ነው። ያኔ እንትን አይልም ማለት ነው። ፍሬዘር ቢቀመጥም ግን ጥሩ ነው ማለት ነው። እኛ እንደዚህ አድርገን ነው የምናስቀምጠው። እንግዲህ ይሄ ሮመዳን ነው ማለት ነው እላችኋለሁኝ። ለሐም ፍሪጅ ሳሎና ምናምን ይሰራል ማለት ነው ውዶችዬ። እና እንደዚህ አድርገን ጨውና እርድ ነው በቀኛል ማለት ነው። ብዙም አልፈልግም፣ መጠነኛ ነው። አያችሁት? ቀላቅየዋለሁ ማለት ነው። ቀላቅየዋለሁ ውዶችዬ፣ ቀላቅየዋለሁ። እና እንግዲህ አሁን ዘግዘግ ተደርጎ ማለት ነው። የዛኔ እንግዲህ ወጣ እያረጉ ሮመዳን ላይ መስራት ነው፣ ሳሎና መስራት ነው። ኩብዝ ምናምን ማለት ነው። እንጀራ ያላቸው እንግዲህ እንጀራ ማለት ነው። እንጀራ አረቦች አይበሉም፣ ኩብዝ ነው የሚወዱት ታውቃላችሁ። ኩብዝ መጠፍጠፍ ነው ማለት ነው። ግን ይጣፍጣል። እኔ ቆንጆ ነው። የሆነ ልክ እንትኑ ሲሰራ ልክ እንጀራ ነው ማለት ነው። እንደ እንጀራ ነው የሚሆነው እና በጣም አሪፍ ነው። እሱንም ጋግርና ሳሎና ሰርተን ፍሪጅ እንሰራለን ማለት ነው። ፍሪጅ ማለት ነው። እንግዲህ ኪስ ዝሃለኝ ውትላችሁ ኪስ ይዤ ቀርብ ያለው ግን አልፈታተዋቸውም ኪሶቹን ማለት ነው። አሁን ፈታቸዋለሁ ማለት ነው። እና ኪስ ረታትቤ የሚበቃኝን ያህል አስቀምጣለሁ ማለት ነው። እና እንግዲህ ላይክ እያደረጋችሁ ቤተሰብ ሁኑ ማለት ነው። ተቀላቀሉ ውዶችዬ። ላይክ እያደረጋችሁኝ ሰብስክራይብ፣ አዳዲሶች ሰብስክራይብ አድርጉኝ። ነባሮችም ይሄንን እንትን እፈልጋለሁ ጥብስ እፈልጋለሁ ብላኛለች እና አሁን ጥበሽልኝ ብላለች። መግሊ ማለት ነው። በዘይት ትወዳለች እና ጥበሽ ብላለች። ልጥበስ ማለት ነው። እና የት አለ መሰላችሁ? ይሄ ጉበት፣ ይሄ ማለት ነው። ይሄ ጉበት ነው ማለት ነው። የበግ ጉበት። እነሱ እኮ የዶሮ እንትን ብለው እንትን ይላሉ ማለት ነው። እና ይሄ ጉበቱን ከትፌ ከዚች ከለሐም ጋራ ጠብሳታለሁ ማለት ነው። የብቻዋ ከተፍ አድርጌ እላችኋለሁ ውዶችዬ። ቆንጆ ስጋ ነው፣ አሪፍ ነው። ስጋው ጥሩ ነው ማለት ነው። ሌላ ለሐም የለውም። የራሱን የቻለች እንደዛች የምታምር አያችኋት? ይቺ ለጥብስ ቆንጆ ናት ማለት ነው። አያችኋት? ቆንጆ ስጋ ናት። አያት ለጥብስ ማለት ነው። እኔ ግን ጥብስ ነው የሚወደው። በዘይት ብዙ እንትን ያለው እንትላችሁ
እና ይሄንን አስቀርቻለሁ ማለት ነው። ይቺ የምትጠበስ ናት ማለት ነው። እንግዲህ ይሄንን ራሳት ቤኪስ ቆጥራለሁኝ እቺ ከፍ ከፍ ያለውን እንትን ስል አሁን እንደዛ አደርገውና ልሰራትል ቆረጥ አደርገዋለሁ ማለት ነው። ሙጥዬ እንደዛ አድርጌ ኪሴ እስቀልጣለሁኝ ማለት ነው። ይሄ ሲቆማመጥ ብዙ ስለሚሆን እላችኋለሁ ማለት ነው። እና ለሐማችን ይሄንን ይመስላል። እንደዚህ አድርገን እንረትባለን እኩል ማለት ነው። ለእናት ብላ አንተ እዚህ ትገባለህ፣ አንተ እዚህ ማለት ነው። እንደዚህ እናደርጋለን። እንግዲህ ሰርቲቤን እንዴት እንደምታዩት እስኪ እና ስላችሁ ረመዳን ማለት ነው። እንኳን አደረሳችሁ ብያለሁ። እንኳን አደረሳችሁ ሙስሊሞች እችዬ ማለት ነው። እህቶቻችን እንኳን አደረሳችሁ ብለናል። እና እንግዲህ ይሄ ሁላችሁ ይሄ እንትን ይላል ማለት ነው። እንግዲህ ላይክ እያደረጋችሁ ኪሴ በቆጠር ነው የሚሻለኝ ማለት ነው። ለቆጣጠር እናሳያችኋለሁ ውዶቼ። የሱዶቼ እየቆጣጠርኩ እገኛለሁ ማለት ነው። ሁላችሁ እየቆጠርኩኝ ነው። ሱዶቼ ይሄን ይመስላል ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ ማለት ነው። እና ሁላችሁ ተቋረጠ ማለት ነው። ይሄ ትልልቁን ጎመድ ላደርገው ነው ማለት ነው ውዶችዬ ማለት ነው። ውዶችዬ ይሄን በመሰለ መልኩ እንደዛ አድርጌ ጨርሻለሁ ማለት ነው። ቆጣጥሬ ያለሁኝ እንደምታዩት ነው። ይሄ እንትን እላለሁ ማለት ነው። ይሄ ዝም ብሎ እንትን ነው፣ ቆራርጠውታል ማለት ነው። ምንም የለም። ጮማው ስለበዛ ይሄንን አልፈልገውም። ይሄ ስብ ነው፣ አያችሁታ? ስብ ነው ማለት ነው። ግን ይሄ አያስፈልግም ማለት ነው። ቤቱም የሰባው በጣም እንትን ይላል፣ ዘይት ያመጣል። ትንሽ ነው ጠብ ለሽንኩርት ያህል ነው እንጂ ዘይት ራሱ አይፈልግም ማለት ነው። ይሄ እንትን ነው ማለት ነው ውዶች። ይሄ እነዚህ ጠብሳቸዋለሁ ከታትፌ። አሁን እነዚህን ከትፋቸዋለሁ ማለት ነው። ይሄንን ፍሪዘሬ አስቀምጣለሁ ማለት ነው። ይሄን ይመስላል እንግዲህ የዛሬ እንደዚህ አድርገን አስተካክለን ጨርሰናል ማለት ነው። አሁን ይሄንን እንከትፋለን። እነዚህ እንከትፋል ማለት ነው። እሺ አይደል? እንዴት አድርጌ እየከተፍኩት እንደው ለጥብስ ነው ማለት ነው። ጥብስ ነው። ወጣት ይሄን ከትፌ ጨርሻለሁ ማለት ነው። ይሄንን ዛርጌ ያጋረገውና አያችሁ፣ ይሄ ጉበት ነው እየከተፍኩ ነው ጉበትን ማለት ነው። እሺ ውዶችዬ እና ይሄን ይመስላል ማለት ነው። ይሄ ጉበቴን ከትፌ ጨርሻለሁኝና ይሄ ደግሞ እንደምታዩት ለሐም ነው ማለት ነው። በዚህ መልኩ አጥቤዋለሁኝና አሁን ይሄንን በደንብ አጥቤ በጨው ምናምን አጥቤ ቆንጆ አድርጌ አጥቤ በዘይት ነው የምጠብሰው ማለት ነው ውዶችዬ፣ መግሊ ማለት ነው። እና ይሄንን በመሰለ መልኩ ጨርሻለሁኝ። እንግዲህ ሁላችሁም ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ተቀላቀሉ ማለት ነው ውዶቼ። እና የዛሬው እንግዲህ ቪዲዮአችን ይሄንን ይመስላል። አብረን ከእናንተ ጋር ያዘጋጀ ነው ማለት ነው። በጣም ቆንጆ ስጋ ነው። ስጋው በጣም አሪፍ ስጋ ነው ማለት ነው። እንግዲህ ይሄንን ይመስላል ውዶችዬ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። እንግዲህ የሮመዳን ዝግጅት ይሄንን ይመስላል። አዳዲሶችን ቤተሰብ ሆኖ ነባሮችም ስለምታበረታቱኝ አመሰግናለሁ። እስከ መጨረሻው በማየት ማለት ነው ቪዲዮ አስተያየታችሁን ጻፍ አድርጉ ማለት ነው። ይሄን ይመስላል ዛሬ ያዘጋጀሁት።